ሰላም ሰላም ውድ የዩቲዩብ ቻናላችን ተከታታዮች እንደምን ቆያችሁ? በዚህ ቪዲዮ የምንመለከተው እንዴት የኢኩሊብሪየም ፕሮብለሞች ሲሰጡን እንዴት ነው ሶልቭ የምናደርጋቸው የሚለውን ይሆናል። ወደ ጥያቄው እንግባ። እዚህ ላይ የተሰጠን ኳንቲቲ ዲማንዳችን 200 ማይነስ 4 ፒ ነው። ኳንቲቲ ሰፕላያችን ደግሞ 14 ፕላስ 2 ፒ ነው ማለት ነው። ስለዚህ ኢኩሊብሪየም የምትለውን ፖይንታችንን ለማግኘት ሁለቱን ኳንቲቲ ዲማንድ እና ኳንቲቲ ሰፕላይን እኩል አድርገን እንጀምራለን ማለት ነው። ስለዚህ እኩል ስናደርጋቸው ኳንቲቲ ዲማንዳችን 200 ማይነስ 4 ፒ ኢዝ ኢኳልስ ቱ ኳንቲቲ ሰፕላያችን ደግሞ 14 ፕላስ 2 ፒ ይሆናል ማለት ነው። ስቴፕ ዋናችን የሚሆነው ፕራይስን ሶልቭ ማድረግ ነው። እሱን ለማድረግ ደግሞ አንድ አይነት የሆኑትን አንድ ላይ እንሰበስባቸዋለን ማለት ነው። ስለዚህ 200 ማይነስ 40 ኢዝ ኢኳልስ ቱ 4p ፕላስ 2p ይሆናል ማለት ነው። አንድ ላይ ስናቀናንሳቸው 200 ሲቀነስ 40 160 ይሰጠናል። 4p ፕላስ 2p ደግሞ 6p ይሆናል ማለት ነው። ስለዚህ ፒን ስለምንፈልግ እኛ 160ን በ6 እናካፍላለን ማለት ነው። ስለዚህ ፕራይሳችን የሚሆነው 160 ሲካፈል 6 26.67 እናገኛለን ማለት ነው። ይሄኛው ኢኩሊብሪየም ፕራይሳችን ይሆናል ማለት ነው። ስቴፕ 2 ደግሞ የሚሆነው ኳንቲቲ ኢኩሊብሪየም ኳንቲቲያችን ሶልቭ ማድረግ ነው። ስለዚህ ከሁለት አንዱን መጠቀም እንችላለን፣ ኳንቲቲ ዲማንድ ወይም ደግሞ ኳንቲቲ ሰፕላይ ኢኩዌዥኖቹን ማለት ነው። ስለዚህ እኛ ለምሳሌ ኳንቲቲ ሰፕላይ እንጠቀም። ኳንቲቲ ሰፕላያችን የነበረው 14 ፕላስ 2 ፒ ነው። ስለዚህ በፒ ፋንታ ቅድም ያገኘነውን 26.67ን እንከታለን ማለት ነው። ስለዚህ 14 ፕላስ 2 ታይምስ 26.67 አንድ ላይ ስንት ይመጣል? 14 ፕላስ 53.34 ኢዝ ኢኳልስ ቱ 93.34 እናገኛለን ማለት ነው። ስለዚህ ይሄኛው ደግሞ ኢኩሊብሪየም ኳንቲቲያችን ይሆናል ማለት ነው። ስለዚህ ፋይናል መልሳችን የሚሆነው ወይም ኢንተርፕሬቴሽናችን የሚሆነው ኢኩሊብሪየም ፕራይሳችን 26.67 ነው። ኢኩሊብሪየም ኳንቲቲያችን ደግሞ 93.34 ይሆናል ማለት ነው። ስለዚህ በዚህ ዋጋ ሁለቱም ገዥውም ሻጩም ተስማምተው ሁለቱም መገበያየት ይችላሉ ማለት ነው። ግን ከዚህ በላይ ፕራይሳችን ከፍ በሚልበት ሰዓት ኳንቲቲ ዲማንዳችን ይቀንሳል፣ ኳንቲቲ ሰፕላያችን ደግሞ ይጨምራል ማለት ነው። ምክንያቱም ሰዎች ዋጋው ሲወደድባቸው የመግዛት ፍላጎታቸው ይቀንሳል። ነጋዴዎች ደግሞ ዋጋ ሲጨምር ያንን ነገር የማምረት ወይም ሰፕላይ ማድረግ ፍላጎታቸው በጣም ይጨምራል ማለት ነው። ስለዚህ ፕራይስ ሲጨምር በዚህ ኬስ ላይ ኳንቲቲ ዲማንድ ይቀንሳል፣ ኳንቲቲ ሰፕላይ ደግሞ ይጨምራል ማለት ነው። ስለተከታተላችሁን ከልብ እናመሰግናለን። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ። እናመሰግናለን።